እመቤቴ ልፋትሽን ትቁጠርልሽ፣ እመቤቴ እምባሽን ታብስልሽ፣ ድንግል ማርያም ጸሎትሽን ትስማሽ፣ ቋጠሮሽን ትፍታልሽ፣ እንቆቅልሽሽን ትመልስልሽ፣ አለሁ ትበልሽ፣ ከመከራ ሥጋ ከመከራ ነፍስ ትሰውርሽ። የእመቤቴ ወዳጆች እስኪ ይህንን ቪዲዮ ለ21 ሰው ሼር አድርጉና ወደ እናታችን ወደ ጻድቃኔ ዕውቀታችን እንዳይወሰድብን እንዳይሰለብ ገንዘባችን፣ ጤንነታችን፣ እድላችን እንዳይወሰድ ባለበት እንዲቀመጥ መጸለይ ያለብን አንድ ጸሎት አለ። አንደኛ ከዕውቀት ጋር ከሆነ መልካ ዑራኤል ወይም ድርሳነ ዑራኤል መጸለይ ነው። የዕውቀት መልአክ ስለሆነ የዕውቀት መልአክ ነው ስንል ዝም ብሎ አይደለም። ልጆቻችሁ ትምህርት ቤት ፈተና በሚበዛባቸው ሰዓት በሚጨነቁ ሰዓት ዑራኤል ቤተክርስቲያን ሄደው እንዲጠመቁ ምንም እንኳን ቅዱስ ቁርባኑ የክርስቶስ ቢሆንም ዑራኤል ቤተክርስቲያን ሄደው አስቀድሰው ቆርበው ቅዳሴ ጸበል ሊጠጡ ማድረግ ከዕውቀት ጋር የተገናኘ ማንኛውም አይነት ነገር ሲያነቡ ምንም ሲሉ የዑራኤልን ጸበል እየጠጡ እላያቸው ላይ ያርጉ የተጠመቁ በመልካም መልኩ መኖር ዕውቀትን ያሳድጋልም ያጸናልም፣ አይወሰድብንም፣ አይሰለብብንም። የመርሳት ችግርን ሁሉ ያስወግዳል። በርሜል ቅዱስ ጊዮርጊስ በዚህ አጋጣሚ ልናገር ፈልገው የአእምሮ ዝግመት ችግር ያለባቸው የሚጥል በሽታ ያለባቸው ሰዎች ሄደው ቢጠመቁ መልካም ነው። ብዙ ሰው ሲድን አይቻለሁ። ይሄን እንደ ምስክርነት ነው የምሰጠው። በጣም ብዙ ሰው እንደ አንድ መረጃም ጭምር ነው። እሺ፣ ሌላው ሀብት ንብረቶቻችሁ እየወደሙ እየተሰለበባችሁ ልክ እንደ ዕውቀት እየጠፋባችሁ ከሆነ ሀብት ንብረቶቻችሁ ልጆችም ጭምር ማለት ነው መልካ ሩፋኤል ነው የሚጸልየው። መልካ ሩፋኤል በቃ በእርግጥ አባካኝ ሆነን እኛ ገንዘቡን እንደፈለግን እየመዘዝን ሰይጣን አባከነብኝ ማለት የለብንም። ግን ምኞቶቻችንና ፍላጎቶቻችንን ሰብስበን መቀመጥ የምንችለው መልካም መልኩን ስንጸልይ ነው። በየቀኑ ጣፋጭ የሚበላ በየቀኑ ልብስ የሚገዛ በየቀኑ በየጊዜው በየሳምንቱ አዳዲስ ልብሶችን የምትገዛ ወይም ደግሞ ሁሉ አማረሽን ገበያ አታውጣት አይነት ነገር ከሆነ ያን ስሜት የሚያመጣው መንፈስ በመልካም መልኩ ነው የምንመታው፣ በድርሳኑ ነው የምንመታው፣ የሩፋኤልን ጸበል በመጠጣት ነው። ለሁሉ መላእክቶች የራሳቸው የተሰጣቸው ነገር አለ፣ ጤንነታቸውም ጭምር ማለት ነው። ሌላው የዛር መንፈስ ብዙ ጊዜ ግብር እያስገበረ ካስቸገረ፣ ለምሳሌ ደም እያስደመ እኔ አሁን ቆርቤ ነገ ማገባው ባል ቆራቢ ባይሆንስ? የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። እንደምን ቆያችሁ? በዚህ በቲክቶክ መንደርም ሆነ በውጪ በኩል በአካልም የምትጠይቀው ጥያቄ አንድ ጥያቄ አለ። እኔ ቆራቢ ነኝ፣ ነገ የማገባት ሚስት በቆራቢ ባትሆን፣ እኔ አሁን ቆርቤ ነገ የማገባው ባል ቆራቢ ባይሆንስ እንዴት ይሆናል? ምናምን የሚባሉ የጅልነት ጥያቄዎች ናቸው። ለዚህ ጥያቄ ደግሞ እንደ ትልቅ ግባት ተደርጎ የሚነሳው አንዳንድ የወጣት ልጆች ወላጆች የሆኑ ወጣት ልጆቻቸው ሊቆርቡ ሲሉ እንደ አንተ ቆይ እንጂ ሳታገቢ ነገ የምታገባው ሰው ቆራቢ ባይሆንስ የሚል ጉዳይ ይመጣል። ልብ በሉ፣ በህይወታችን ላይ ክርስቶስ ይበልጣል ወይስ ሰው ይበልጣል ነው ጥያቄ። በመጀመሪያ ደረጃ አንድ ኦርቶዶክሳዊ ሳይቆርብ እንዴት ያገባል? ያለ ስጋው ደሙ ያለ ቁርባን መጋባት የሚባለው እኮ ከጊዜ በኋላ በተለይ በክርስትና ላይ ከመጡ ወረራዎች ጋር ተያይዞ የመጣ ጉዳይ እንጂ በጥንት ቤተክርስቲያን ላይ እንደዚህ ያልነበረ። ክርስቲያን ሕይወቱን፣ ልደቱን፣ ጋብቻውን፣ ሞቱን የሚያደርገው በቤተክርስቲያን። ስለዚህ ያለ ቤተክርስቲያን ስርዓት አያደርግ እና አንቺ የምትቆርቢው በህይወትሽ የሚመጣ ሰው ክርስቶስን ተቀብሎ አንቺን ሲቀበል የተቀበልሽውን ክርስቶስን የምታምኚውን ክርስቶስን የበላሽውን ክርስቶስን አብሮ ተቀብሎ አብሮሽ የሚቆርብ ካላደረግሽው ምኑን ክርስቲያን ሆንሽው? አንተስ በህይወት የምትመጣዋን ሴት ክርስቶስን ተቀበላል አብራህ የምትቆርብ ስጋው ደግሞ የምትቀበል ካላደረካት ምኑን ክርስቲያን ሆንከው? ልብ በሉ፣ ከፍ ያለ ሰው ዝቅ ያለውን ወደ ላይ ከፍ ያደርጋል እንጂ ከፍ ያለው ዝቅ ወዳለው ወደ ታች ዝቅ አይልም። ስለዚህ የቆረበው ሰው ከፍ ወዳለው ወደ ቅድስናው ክብር የመጣ ስለሆነ ከታች ያለውን የህይወት አጋሩ የሚመጣውን ሰው ወደ ቅዱስ ቁርባን ከፍ ያደርገዋል። ስለዚህ ባጭር ቋንቋ ያለ ቁርባን ጋብቻ መፈጸም ወይም ያለ ስጋው ደሙ አንድ ኦርቶዶክሳዊ ጋብቻ መፈጸም ስለማይችል የቆረበው ሰው በህይወቱ የሚመጣውን አቁርቦ ያገባዋል ማለት ነው። እኔ ስደተኛ አንተ ግን ንጉስ እንዴት ተከተልከኝ መንገዴ ድረስ ቢጎልብኝ ሆነኝ
ሳላገኘኝ አልቀረው ወድቄ ደሞዜ ዋጋዬ ፍጹም በረከቴ ባዶዬን ብወጣ ሆነሃል ሙላቴ ሆነሃል ሙላቴ። አይኔን ካይነሽ ላይ መቼ አነሳለሁ ኪዳነ ምሕረት ብዬ ጠራሻለሁ። አይኔን ካይንሽ ላይ መቼ አነሳለሁ ኪዳነ ምሕረት ብዬ ጠራሻለሁ። እናቴ አማላጄ እኔ አንቺን ይዣለሁ። አይኔን ካይንሽ ላይ መቼ